እኛ ግን ሀገራችን በሰማይ ነው። ከዚያም ደግሞ የሚመጣ ምን ማለት ነው? አንደኛ ሀገር አለን አለ። ቀጥሎስ የሚመጣ አዳኝ አለን አለ። ጌታችን ይመለሳል ይላል ጳውሎስ። ጳውሎስ የተሰቀለውን የከበረውን የሚመጣውን ኢየሱስን ነው የሚሰብከው። እኛ የምንሰብከው እርሱን ነው፣ ራሳችንን አንሰብክምና አይደለ ብሎ የጻፈው ቆሮንቶስ ላይ። ምንድነው መልእክት? እርሱ። አሁን ስለ ሙሴ አንሰብክም፣ በሙሴ የተደረገውን ነው የምንሰብከው። ኢየሱስን ራሱን እንሰብከዋለን። ኢምፐርሰን ኢየሱስ ተራመደ፣ ስብከት ነው። ሙሴ ተራመደ፣ ስብከት ላይሆን ይችላል። ማንም ሰው ተራምዷል አብሮት። የኢየሱስ ተራመደ ግን አምላክ ሰው ሆኖ መሬት ላይ ኖረ ነው። ኢየሱስ ተኛ እኮ ኖርማል ስብከት አለን። ጴጥሮስ ተኛ፣ ኖርማል ነው። ኢየሱስ ተኛ እኮ የማይተኛ የማያንቀላፋ አምላክ እንቅልፍ ያዘው ኢንካርኔሽን ነው። ኢየሱስ ጋር ሲሆን አምላክ ሰው ሆነ ጋር ነው የሚመጣው እና ስብከታችን ራሱ ነው ይላል። ሌላ የለኝም ይላል። እሱ እኮ ልስበክ ቢል ስለ ራሱ በጣም ብዙ አለው የሚደረድረው። በተለይ እዚህ ደብዳቤ ላይ እዚህ ደብዳቤ ምዕራፍ 3 ላይ መመኪያውን ሲደረድረው እኮ ከቁመቱ ይበልጣል። አይ ቲንክ አጠር ያለ ነው አይደል? መመኪያውን ሲደረድር ከቁመቱ ይበልጣል። ከዕብራውያን ዕብራዊው ከቢንያም ወገን በስምንት የተገዘ ፈሪሳዊ ስትሉት ሂድና ጠይቅ። ስመጥር ኖርማል ፈሪሳዊ ማለት ነው። ስመጥር ያለ ነቀፋ የኖረ ይሏል ዶብ ሲናገር። ማንም ፈልጎ ያገኝ ማለት ላይ ኢረር ያኛውን ትቼው የመጣሁት ከሽፌ አይደለም ይላል። ይሄኛው የዘላለም ሕይወት ስለሆነ ነው ይላል። አነጻጸረውና ጉድፍ ነው አለው። ቀጥሎ ጉድለት ነው ይሏል። ባይዘው ለፊልጵስዩሶች ራርቶ እንጂ አቴና ኢየሩሳሌም ምናምን ገብቶ የተማረበት ትምህርት ቤት እኮ አለ። እሱን ቢደረድር ማንም አጠገቡ አይቆምም። ሰውየው ዜግነቱን ቢደረድር ሮማዊነቱን አይሁዳዊነቱን ቢያመጣ ትንሿን ተናግሮ እኮ ነው። ዋይ ጉድ ይላል። አንዷን ለማግኘት ሰው ይጋደላል። ይሄን ሁሉ ሰብስበው ጉድፍ ነው አለ። የጸሎት ርዕስን ነው የሚወስድብን። አድርገኝ ጌታዬ አድርገኝ ያሉ ቸርች ሰበሰበው በሙሉ ይሄ ያለኝ ሲል በቃ ልንደርስ ነው ሲሉ ጉድፍ ነው አለው። ነገሩ በራሱ ጉድፍ አይደለም፣ ወደር የሌለው ጌታዬን ኢየሱስ ክርስቶስን ከማወጋ አለ። አሁን አይ ነገሩ ጉድፍ አይደለም። ከኢየሱስ ጋር ሲነጻጸር ከኢየሱስ ውጪ ምንም ነገር ጉድፍ ነው። ምንም ነገር ከኢየሱስ ውጪ ጉድፍ ነው። ኢየሱስ አጠገብ ቆሞ ትከሻ ሊለካካው የሚችል ምንም ነገር ምድር ላይ ሰማይ ላይ የለም። ሰማይና ምድር ተጠቅልለው ቢሸጡ እኔ የተቀበልኩትን ሕይወት አያክሉ። በውስጥ ያለ ክብሩ አይደለም፣ ጠቅልሎ ቢሸጥ የተቀበላችሁትን የዘላለም ሕይወት አያክል። ጳውሎስ ከሱ ጋር ሳነጻጽረው ጉድፍ ነው። ቀጥሎስ ጉድለት። ይሄን ሁሉ ባገኘውበት ወንጌል ገብቶኝ ቢሆን ኢየሱስ ጌታ ነው እና እዛ ፕሪዝን ውስጥ ሆኖ ይሄን ሁሉ መመኪያ ወደ ታች የጣለ ሰው ለነዛ በጣም ጥቂት ለሆኑ ቅዱሳን እንደዚህ ይላቸው፣ አገራችን በሰማይ ነው። ዋው! ጮክ በሉና አገሬ በሰማይ ነው። በጣም እርግጠኛ ሆኑና አገሬ በሰማይ ነው። ከዚያም አለ የምንጠባበቀው የሚመጣ አዳኛችን ጌታችን ኢየሱስ ክርስቶስ ይመጣል አለ ጳውሎስ። የኢየሱስ መመለስ ክርስቲያን ስንት ተስፋ አለው? አንድ ምንድነው ተስፋው? ኢየሱስ ይመለሳል። ሌላ ተስፋ የለንም። መሬት ላይ የሚሆንልን ነገር ለመኖር ስለሚያስፈልግ ይሆናል። ለመኖር ስለሚያስፈልግ ተስፋችን ግን የጌታ የኢየሱስ ክርስቶስ ዳግም መመለስ ላይ ነው። ጌታ ይመለሳል አላቸው። ምናልባት የፊልጵስዩስን ደብዳቤ የሚያነቡት መቄዶንያ አብያተ ክርስቲያናት ያሉት ቅዱሳን የተሰሎንቄን ደብዳቤ ማንበብ ዕድል የላቸውም። የዳግም መምጣቱና መነጠቅ ላይ ተሰሎንቄ ላይ ያስተማረውን አይነት የማንበብ ዕድል ስለሌላቸው በሁለት ቁጥር ፓኬጅ ነው። ኢየሱስ ይመለሳል አላቸው። አመጣጡን መቼ እንደሚመጣ በምን አይነት መንገድ እንደሚመጣ አንደኛ ተሰሎንቄ ምዕራፍ 4 እናንተ ዛሬ ማታ ስገቡ አንብቡት። ኢየሱስ መጀመሪያ የሚመጣው እኮ ለኛ ነው። ለኛ ለምናምነው እኮ ነው የሚመጣው። ደመና ድረስ እኮ ነው የሚመጣው። የሰማይ ሰራዊትን ይዞ ጌታ ኢየሱስ ክርስቶስ እስከ ደመና ድረስ ይመጣል። በምድር ያለን እኛ በቅጽበተ አይን ነው የሚለው። ቅጽበተ አይን ማለት ብሊንክ ማለት ነው። አይን ሲሉ ባይዘ እያዩን እኮ ነው የምንሄደው። የዛን ቀን ነው እንኳን ክርስቲያን ሆንኩ ብለህ የምትዘምረው። አሁንማ ስትሰብክ እኮ ያመሃል ይልሃል ሰው። ምክንያቱም ከክርስቶስ ጋር ተሰውራችኋል ነው የሚለው። ተሰውረሃል አያውቅም። እርሱ ሲገለጥ የዛን ቀን በክብር ከእርሱ ጋር ትገለጣላችሁ እኮ ይላል። ያ ቀን እና ኢየሱስ ሲመጣ የእሱ መምጣት ብቻ ነው፣ የእኛ መሄድም አለ። በከበረበት ክብር እንቀላቀለዋል። ክብር ለኢየሱስ ይሁን። ደመና ድረስ ሲመጣ የሰማይ ሰራዊት እንግዲህ ያ ሁሉ መልአክ
በፈረስ ላይ ሆኖ እንግዲህ በነጭ ፈረስ ላይ ነው የሚለው መጽሐፉ ሲመጣ የአየሩ አለቃ ተብሎ የተደረደረው በሙሉ የዛን ቀን ነው የሚወድቀው። ይሄ በአየር ላይ የሚበር በምድር የሚርመሰመስ የምንለው በሙሉ የዛን ቀን ተደርምሶ ይወድቃል። በውስጣችን ያለው ያ የትንሣኤው መንፈስ በውስጣችን ያደረ ያ መንፈስ አካላችንን ይቀይረዋል። ምክንያቱም ሮሜ ምዕራፍ 8 ኢየሱስን ከሞት ያስነሳው የእርሱ መንፈስ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። ምን ማለት ነው? የትንሣኤ ቀን አካላችሁን ይቀይረዋል ነው። ኦልሬዲ በእናንተ ድዌል አድርጓል። ይሄ መንፈስ ሪዘሬክሽኑ የሚከናወነው በሱ ነው። ለሚሞተው ሰውነት ሕይወት ይሰጠዋል፣ ይቀይርሃል። ድንገት እየኖርክ ኢየሱስ ብቅ ሲል ከሰማይ ቀይር ትራንስፎርሜሽኑ ፉልፊል ያደርጋል። ውስጥ ይሄ ጀመረው መለወጥ ፊት ላይ ይመጣል። አካል ይሄ የተዋረደው ይለዋል። የተዋረደ በጣም ነው የምታምሩት በእውነት ግን የተዋረደ ነው። በጣም ጥሩ ነው ያላችሁት ግን የተዋረደ ይለዋል። ታውቃለህ ምንም ብታረገው የተዋረደ የተባለው ባይዘው ኢየሱስ የከበረውን ከለበሰ በኋላ ከዛ በፊት የተዋረደ አልተባለማ። የሚነጻጸረው የለም። ኢየሱስ ሲነሳ የተዋረደ ነው ተባለ። የተዋረደው ሰውነታችን የእርሱን ክቡር ሥጋ እስኪመስል ኢየሱስ በአባቱ ቀኝ በከበረበት ክብር የለበሰው አካል አለ። ያንኑ አይነት አካል እንለብሳለን። ጳውሎስ የሚላቸው እሱ ነው። ኢየሱስ ይመጣል የምንጠብቀው ሲል ቅዱሳን አሜን ሲል ቁጥር የሚቀጥል ቁጥር አለው። አንዴ ስሙኝ ይላል አንባቢው። እንደኛ በሶፍት ኮፒ ምናምን እጅ ላይ ለማ ደብዳቤ ነው ቆሞ የሚነበበው። ቁጥር 20 ሲያነብ ከሰማይ የምንጠብቀው አዳኛችን ኢየሱስ ክርስቶስ ይመጣል ሲል አሜን ሲሉ ቆይ የኛ አለ ይላል። ኢየሱስ ሲመጣ ኢንስታንትሊ በዛው ቅጽበት የኛም ይሆናል። እንለወጥና ሁሉን ባስገዛበት ኃይሉ ይላል አይደል? ሪዘሬክሽን ፓወር እኮ ነው። ጌታ ኢየሱስ ክርስቶስ ሁሉን አስገዝቶ የያዘበት ኃይል አለ። በዚያ ኃይል የተዋረደው ሰውነታችን የእርሱን ክቡር ሥጋ እስኪመስል ይለውጠዋል። ጳውሎስ እችን ብቻ ነው የሚለው፣ ሌላ ስፔስ የለውም፣ መጻፊያ እድል የለውም። ቶሎ ምናልባት እንግዲህ እንትኑ እየመጣበት መሰለኝ ወታደሩ እየመጣበት ቶሎ አጠራ 4 ምዕራፍ ብቻ ነው የጻፈው። ተሰሎንቄን እኛ ገብተን እናነባለና ፊልጵስዩሶች በእውነት ይበቃቸዋል። በርግጥ እኛ ግን ያው የ21ኛው ክፍለ ዘመን ሰው ሌላም ስለሚፈልግ ተሰሎንቄን ደሞ እናነባለን። ከዛ ንጥቀት አለ ተሰሎንቄ ላይ በደመና ልንቀበለው መሬት ተለቀናለች። የፈለገ ብትዘል ከበዚህ በላይ ዘል ያንን አካል መሬት ሴንስ ያደርገው ግራቪቲ ሴንስ የሚያደርገው አፈር ነው። እዚሁ ነው አያውን እኮ አፈር ነው ይሄ። የፈለገ ቢያምር አፈር ነው፣ ማቴሪያሉ እዚሁ ነው። ብድግስትል የት ነው የምትሄደው? የኔ ነው ይላል። ያኛውስ የክርስቶስ የከበረ አካል ነው። መሬት ሴንስ አያደርገውም። የላይኛው ስለሆነ ይስበዋል ወደ ላይ ወዳለበት ነው የሚስበው። ባይዘው ምድር ላይ ያለ ሰው በሙሉ አይነጠቅም። በጌታ ያመንን ብቻ ነን የምንሄደው። አፈሩ የሚቀየረው የኛ ነው። ይሄ እኮ ነው ክርስቲያን እኮ ሆነን ኢንጆይ የምናደርገው። እውነት እንለወጣለን፣ ብድግ እንላለን። የዛን ቀን ያ ታላቁ ቀን የጌታ ቀን ኢየሱስ ክርስቶስን ልንቀበል እስከ ደመና ስንሄድ ያው አየር ላይ ስለሆነ አብረን የምንሄደው እስከዛ ድረስ መተያየት ነው። ጳውሎስ የት አለ? አብርሃም የት አለ እያልክ ምድር ላይ ያንቀላፉ በጌታ ያመኑ በሙሉ ይወጣሉ። ምድር ባዶ ሆዷን ትቀራለች። አይ ቲንክ ባላንስ የምትስት ይመስለኛል መሬት። ያ ሁሉ ሰው ከሆዷ ሲወጣ የምትወሳወዝ ይመስለኛል። ያው መቆሚያም ስለማይበቃን በተነሳንበት ቅጽበት ነው የምንሄደው። ያ ሁሉ ሰው ተነስቶ ግንባር መሬት ምናምን የለም። ያኔ ሰፊ አገር እንሄዳለን እና ብድግ እንላለን። ምክንያቱም ኢየሱስን ካገኘው በኋላ መቼስ አጠገብ ያለው ሰው ዞር ብላ አታየውም ኢየሱስ ፊት እያለ። ስለዚህ ጌታን እስክናገኘው ድረስ መተያየት ቶሎ ማን ተነስቷል? ማንም አይቀርም። ኢየሱስ ክርስቶስ ጌታ ነው። ኢየሱስን ፊት ለፊት እናየዋለን። የናዝሬት ከተማዋ ናጢ የሰማይ ፀሐይ ነው። ከተማይቱ ብርሃን የላትም፣ ፀሐይ የላትም፣ በጉኖ ብርሃኗ ይላል። ፀሐይ አያስፈልጋትም ከተማዋ። ኢየሱስ ብርሃኗ ነው ማለት አሁን እቺኛዋ ፀሐይ እኮ በመጣችበት ሰዓት ራሱ በዚህ በኩል ጥላ አለ። እሱ ጋር በመዞር የሚደረግ ጥላ የለም። ጎንም ውስጥም ነው የሚበራው። እንኳን ጨለማ ጥላ የለም ሰማይ። መጽሐፍ ሲናገር ከተማይቱ ቤተ መቅደስ የላትም ይላል። ለምን ስትሉት እግዚአብሔር በሁሉ ቦታ ይኖራልና። ሮጣ ቁጭ ስትል እግዚአብሔር ክብር ጋር
ለነገሩ ጌታ ኢየሱስም ወስዶ የሆነ ሰፈር አይደለም የሆነ ካምፕ ውስጥ አይደለም የሚያጉረን። እኔ በመሆንበት በዛ ከኔ ጋር አጠገቡ ነው የምንቀመጠው። ኢየሱስ እጁን ከላከ የሚነካ አንተን። እንኳን ክርስቲያን ሆነን ኢየሱስ በቅርብ ይመጣል። ይህንን ምድር ለቀን እንሄዳለን። ክብር ለኢየሱስ ብቻ ይሁንለት። ዳግም ምጽአት ሰሞኑን ይሆናል። ንጥቀት በቅርብ ይከናወናል። ኢየሱስ ክርስቶስ ጌታ ነው። ቶሎ ቶሎ እንሰብካለን። ቶሎ ቶሎ ስራችንን እንጨርሳለን። አንድ ሰው እንደዚህ ያለ አሉ። ዛሬ እንደሚነጠቅ ሰው ዘጋጃሉ፣ ዘላለም መሬት ላይ እንደሚኖር ሰው በትጋት እሰራለሁ አለ። ቶሎ ቶሎ ወንጌል ስሩ፣ ቶሎ ቶሎ አገልግሉ፣ ቶሎ ቶሎ በቤተ ክርስቲያን በሚሆነው ነገር ላይ ትጉ። በቃ ሊያልቅ ነው፣ ሊዘጋ ነው በቅርብ። አሜን ነው። በእውነት በጣም ብዙ የጣዳችሁት ነገር ካለ ቶሎ ቶሎ ዳርዳር አስይዙት። ለነገሩ ክፍቱንም ትታችሁት ብትሄዱ አትመለሱ። ለምትመለስበት ነገር ነው የሚያስጨንቀ አይደል? አሁን ቤትህ እኮ አበላሽተህ የማትወጣው ለምንድን ነው? ተመልሰህ ትሄዳለህ። ስትመለስም አንተ ነው የሚጠብቀህ። የንጥቀት ቀን አንመለስም። የጻድነው ነገር ከፈለገ ይረር፣ ከፈለገ መተው ያውጡት። ኢየሱስ ጌታ ነው። ግን ቶሎ ቶሎ ወንጌል እንስበክ። ማንም ሰው ሲኦል መግባት የለበትም። ቶሎ ቶሎ አገልግለን አያሌ ህዝብ ወደ እግዚአብሔር መንግስት መግባት አለበት። የክርስቶስ የመስቀል ሥራ ለብዙ ትውልድ በዚህችም ቤተ ክርስቲያን በምናመልክባቸው ቸርቾች መሰበክ አለበት። ኢየሱስ ይመጣል። ይሄ ህዝብ ይሄዳል። አገር አለን። የምንጠባበቀው አዳኝ አለን። ጌታ ኢየሱስ ክርስቶስ በመላእክት አለቃ መለከት እየተነፋ በብዙ ክብር